ታሪካቸው ምን እንደሆነ አላውቅም። ከዛ ሰላቱ ስለምናታችን አይሻን በዚህ ሆነ ያገቡት ምናምን ሲባል ከካፊር ነው ያወቁት። ከኛ ነበር ያወቀችው፣ ከኛ ነው የሰማችው። አታውቅም ነበር ስለ ነብዩዋ ታሪክ። የኡስታዞቿን ተረት ብቻ ነው የምታውቀው። ከዛስ ሐዲስ ሲሰጣት ነብዩ መንገድ ላይ ሴት አይቶ ተረከዝ አይቶ መሐመድ ስሜቱን መቆጣጠር የማይችል ዝሙተኛ ነበር እንላታለን። ደንግጣ ማለት ነው ክርስቶስን ደንግጣ ሶላት ትጸልይ ነበር። እንደው ሐዲሱ ዳኢፍ በሆነልኝ ያ አላህ እያለ ጸሎት ታደርግ ነበር። እና ምን አለች ራሷ እየተመኘሁ ነበረ ማለት በጸሎት ነበር የምጠብቀው። እኛ የምንጠቅሰውን ጥቅስ እንደው ውሸት ሆኖ ባገኘሁት እንደው ዳኢፍ ሆኖ ባገኘሁት እያለ በጸሎት ነበር የምጠብቀው። ዳኢፍ ሆኖልኝ በጣም ደስ ብሎኛል። ሐዲሱ እኮ ሳሂህ ነው። እንደውም ቪዲዮ ሰራባት እንትና ማን ነው የሚባል ሙአዝ የሚባል ልጅ። ለምንድነው ሳሂህ የሆኑ ሐዲስ ሙስሊም ወንድሟ ማለት ነው ሳሂህ የሆኑ ሐዲሳቶችን ለምንድነው ዳኢፍ የምትይው ብሎ ማለት ነው። ልጁ ሐዲስን አልቀበልም ምክንያቱም የነብዩን ስብዕና በጣም ያወረደ ነው ሐዲስ ብሎ ከናንካቴው አይቀበልም። እሱ ልጅም አሳያቸዋለሁ በነገራችን ላይ ከናንካቴው እሱ አይቀበልም። እችንኛዋ ደግሞ የተጻፉ ነገሮችን ዳኢፍ ስትል ኖ ሐዲሱ ሳሂህ ነው ሐዲስ እቀበላለሁ ብለሽ ካልሽ ሐዲሱ ሳሂህ ተአማኝነት ያለው ነው ተብሎ ነው የተቀመጠው። እኔ በበኩሌ ግን ሐዲሱን አልቀበልም ነው ልጁ። ግን ሐዲሱ ሳሂህ ነው ለምንድነው የምትክጂው ነው እያላት ያለው። ሁለቱ ሙስሊሞች እንደውም ቪዲዮ ሰራችበት ይሄ ካፊሮች እንትን ምናምን ብላ ሙልጭ አድርጋ ሰደበችው። ልጁ ግን አሁን ድረስ ሙስሊም ነው። ልጁ ሐዲስ አልቀበልም ብሎ ያምናል። ምክንያቱም ነብያችን በአንድ ሌሊት ውስጥ እንዴት ከ11 ሴቶች ጋር ቪዲዮ አለ ቆይ እንዴት ከ11 ሴቶች ጋር ግንኙነት አደረገ ብዬ አምናለሁ ሱብሃንአላህ ብሎ እንደውም የነብያችንን እንትን የሚያወርድ ነው ምናምን ብሎ ራሱ ሐዲሱን አልቀበልም ብሎ ክዶታል ልጁ። አያችሁ አይደለ? ምንም በማታውቀው ነበር እንደው ዳኢፍ ነው እያለች ስትከራከረን የነበረው። ምንም በቃ ትመጣለች፣ ቪዲዮ ፊት ድቅን ትላለች፣ ካፊሮች ትንጠረጠራለች፣ ትዘጋለች። ምንም አይዲያው የላትም። አላህ ባት አለው ብለን ስንላት አላህ ባት የለውም ብላ ስንት ቪዲዮን የሰራችብን ቀጣፊዎች እያለች እየሰደበችን ራሱ ማለት ነው። ከዛ መጨረሻ ላይ ኡስታዝ መሐመድ ከድር ምን ብሎ ገላገላት መጥቶ አዎ አላህ ባት አለው ሱራ 68:42 ባት በሚገለጥበት ከሃዲዎች ወደ መስገድ በሚጠሩበት ቀን አስታውስ የሚለው የአላህ ባት ነው የሚገለጠው። አዎ ብለው ካፊሮች ትክክል ነው ያሉት ብሎ መለሰላት። ያኔ ምን ይዋጣት ሰርታበትም አታውቅም። ከዛ ውጪ የአላህ ባት ላይ ጠፋች፣ ከናንካቴው ጠፋች። ከሶሻል ሚዲያ አካውንት ቀይራ ነው የመጣችው። እና ከኛ ነው የተማራችሁት ጋይስ፣ ከኛ ነው እስልምናችሁንም የተማራችሁት። እኛንን ያስተማርናችሁ። ይሄን ማወቅ አለባችሁ። አመድ አፋሽ አደረጋችሁን እንጂ በተለይ ጺ በፊት በጣም የምትሰራ ልጅ ነበረች፣ ጽዮን የምትባል ልጅ። እሷ ነበረች ከዚች ጋር የምትመላለሰው እና ያስተማረቻት እሷ ነች ማለት ይቻላል እቺን ሴትዮ። ኦኬ ሼፌስ ሆናለሽ አናፈቀችሽም? ለዛውን ጽዮን ስሜት ያማ ለተወሰናል ወህይ ስለተቋረጠባቸው ራሳቸውን ተራራ ላይ ወጥተው ሊፈጠፈጡ ነበር ብለሽ ቀጥፈሽው አሁን ቀጥፈት ነው። ይሄን ይፈጠፈጣሉ የሚለውን ነገር ቀለል አቁሚ። ይሄ አሁን ሰሂህ ቡኻሪ 4 ላይ ያለ ሐዲስ ነው። ዳኢፍ ነው አለች መጣችና አክስቴ ማለት ነው። እዛን ጽያዘቻት እሺ አስደምጪ ወንሽ ተናገርሹ መጽሐፍ ቅዱስ ላይ እግዚአብሔር እንዲህ ይላል ሕፃናቶችሽን አለት ላይ ይዞ የሚፈጠፍጥ የተመሰገነ ይሁንላል። ይሄን ስታነብ ያድርገሽ ይሄንን መጽሐፍ ሰላም እንዴት ናችሁ? እግዚአብሔር ይመስገን። አንድ አቁም። የዚህ ሐሳብ ምንድነው? ነብይሽ ጤና አጥቶ ኢቭን ራሱን ምክንያቱም የሰይጣን ባህሪ ሰዎችን ራሳቸውን እንዲያጠፉ የሰይጣን ስራ ሰዎች ራሳቸውን እንዲያጠፉ የሚገፋፋ ነው። ነብይሽ በዛ ምክንያቱም በሱናና ናሳይ 3960 ላይ መሐመድ በቀጥታ ሰይጣን አለብኝ ብሎ ተናግሯል። ሰይጣን አለብኝ ብሎ መሐመድ ቀጥታ ሱናን አናሳይ 3960 ላይ ቀጥታ ተናግሯል። ያ ሰይጣኔ ግን ሰልሟል ብሏል፣ እስልምናን ተቀብሏል ብሏል። እሱ ላይ ያለው ሰይጣን ማለት ነው። ሰይጣን ስላለበት ነብዩ ራሱን ሁላ ከተራራ ላይ ለማጥፋት ይሞክር ነበር ብላ ቪዲዮ ስትሰራባት መጣችና ምን ብትል ጥሩ ነው? መጽሐፍ ቅዱስ ላይ እግዚአብሔር ሕፃናቶችሽን በአለት ላይ ፈጠፈጣለሁ ብሎ ተናግሯል። አሁን ይሄ ሐዲስና እግዚአብሔር የተናገረው አንድ ነው
ነብይ ሰይጣን አለበት እየተባለች እየተናገረች እግዚአብሔር ህፃናቶችሽን በአለት ላይ ፈጠፍጣለሁ ብሎ ተናገረ ብላ መጽሐፍ ቅዱስ ላይ ሄዳ የሆነ ይጠቅሰን በቃ ማይገናኝ ሐሳብ አምጥታ እሷ እኮ በንጽጽር ነው የምትሰራው እንድትባል ብቻ ማለት ሲጀምር አይገናኙም እኮ ምን አገናኙ ምኑ ነው የሚያገናኘው እስቲ ነብይ ሰይጣን አለበት ነው የተባልሽው እንጂ እግዚአብሔርን ፍርድ አምጪ አይደለም የተባልሽው ግን እሱ ከምን አንፃር እንደሚነገርም በደንብ አሁን ታብራራዋል ይጪ እሺ ክፈችው ወንድምሽ ለደህንነቴ ስትይ እያለ ያስፈራራኛል አንቺ ደግሞ በእኔ መንገድ ካላወራሽ እያልሽ ትጎተጎችኛለሽ ለማንኛውም ማፈር ካለብሽ አንቺ ነሽ የምታፍሪው እንግዲህ መሐመድ ራሱን ከተራራ ላይ ሊፈጠፍጥ ነበረ የሚለውን አረበኛው ላይ የለም እያልሽ ትጨቀጭቅኛለሽ ሲጀመር እኔ ከአንዴም ስትነገርኩሽ እኔ አረበኛ አልችልም ስለዚህ ወንድሞችሽ ያነበቡትን እንሰማለን ማለት ነው አለ እና አረበኛ ማንበብ የምትችሉ ወንድምና እህቶች ይዋዲፉ ከላይ ይሄ ነው ሙአዝ አቁም ኤፌሶን ሙአዝ የሚባለው ይሄ ልጅ ነው ሐዲሳቶች ሳሂ ናቸው ግን እኔ ያልቀበላቸው የሚለው ልጅ ይሄ ነው እና ይሄ ልጅ ይላል ሐዲሱ ብሎ አነበበ ይኸውላችሁ አስደምጭ ሰለም ዋሂ በመቋረጡ አዝነው ሄደው በተደጋጋሚ ከተራራ ላይ ራሳቸውን ፈትፍተው ሊገሉ ሞክረዋል ሁሌ ተራራ ላይ እየወጡ ራሳቸውን ሊያጠፉ ሲሞክሩ ጅብሪል እየመጣ ተው አንተ እኮ በእውነት የአላህ መልእክተኛ ነህ ሲላቸው ይተውና ይረጋጉና ወደ ቤት ከእንተ ትክክለኛ ነገር ነው የተከሰተ ነገር ነው ብለን ብንል እንኳን ረሱል ሰለላሁ ዐለይሂ ወሰለም ወደ ተራራ ወጥተው እንደው ከተራራው ሊወጡ ይሉ ነበረ ወህዩ ከእንትን ከመቆየቱ የተነሳ ማለት ነው በመሐከል ያ ነገር ከተከሰተ በኋላ ትንሽ ቆይቶ ነበረ ወህዩ ማለት ነው ከዛ የተነሳ በጣም በቃ መቼ ይመጣልኛል ብለው በመጓጓት በቃ ጭንቅ ይላቸው ነበረ አሁን አንቺ ጥያቄሽ እዚህ ላይ ችግሩ ምንድነው ነው እንትን ብለው ወጥተው አልተንከባለሉ አልወደቁም ረሱል ሰለላሁ ዐለይሂ ወሰለም እዛ ከወጡ ችግሩ ምንድነው አላለም ጀለስ እንዴ መሐመድ ራሱን ከተራራ ላይ ልክ ደግሞ ራሱን ከተራራ ላይ ለመፈጥፈጥ የሞከረው ለምን መሰላችሁ እንግዲህ እንደሚታወቀው በሄራ ዋሻ ውስጥ ይሄድ ነበረ ትላንት ወደ ቪዲዮ ሰርች ይላችኋለሁ በሄራ ዋሻ ምግብ እየቋጠረ ይሄድ ነበር እዛ ሄራ ዋሻ ውስጥ በሆነ ባሳቻ ሰዓት ጅብሪል የሚባል አካል መጣና ጨመቀው ጨምቆ አንበብ አለው ማንበብ አልችልም አለ አሁንም ማንበብ አልችልም አለ ለሶስተኛ ጊዜ ይዞ እየጨመቀ እየገፋው ያዘው ማንበብ አልችልም ብሎ ተሰናበተው ጨምቆት ማለት ነው እና ሲሮጥ ያንገቱ ጡንቻ እየተብረከረከ ወደ ሚስቱ ከዲጃ ገብቶ ሸፍኑ ብሎ ሚስቱ ከዲጃ ጋር ተሸፈነ ማለት ነው እና ፍርሃቱ እስኪለቀው ድረስ ሸፈኑት ከዛ በኋላ ምንድነው ያላት ምን ይሆንኩ ነው አለ ምክንያቱም የተገለጠለት አካል ስላላወቀ እዛ ሄራ ዋሻ ውስጥ የጨመቀውን አካል ስላላወቀ ከዲጃ ሆይ ምን ይሆንኩ ነው ሳሂህ ቡኻሪ 4 ላይ ብዙ ቁጥር ጋር እንኳን አትሄዱም ገብታችሁ ሱና.com ላይ ሳሂህ አልቡኻሪ 4 ብላችሁ ሰርች ስታደርጉ ይመጣላችኋል ሐዲሱ ማለት ነው ምን ይሆንኩ ነው ብሎ ሲላት የሆነ አንተ እኮ ጥሩ ሰው ነህ ምናምን አለ አይደል የሆነ ነገር እንዳልሆነ ፈራለሁ አለችው አላት ምክንያቱም ያ ዛሂራ ዋሻ ውስጥ አፍቆ ደፍቆ የለቀቀው አካል አጋንንት እንደሆነ መሐመድ ራሱ ተረድቷል በነገራችን ላይ ተረድቷል ምን ይሆንኩ ነው የሆነ ነገር እንዳልሆነ ፈራለሁ ካለ የተገለጠለት አካል መልአክ እንዳልሆነ አውቋል ክፉ መንፈስ እንደሆነ ወደሱ የመጣው ማለት ነው ኦኬ ከዛስ የሆነ ነገር እንዳልሆነ ፈራለሁ ካለ በኋላ እሱ አጽናናችሁ ልክ ህፃን ልጃችሁ የሆነ አስፈሪ ነገር አይቶ መጥቶ ማየ ወይኔ ብሎ እያለቀሰ ሲመጣባችሁ ከዲጃም እንደዛው ነው መሐመድ እየሮጠ ከዲጃ እያለ እየሮጠ ከዲጃ ያሰጋባል ከዲጃ ጋር ሄዶ ሲደበቅ አይዞ ምናምን ብላ አስገባችሁና ሸፈነችውና ከዛስ ፍርሃቱ እንዲለቀው አይዞ አንተ ጥሩ ሰው ነህ አንተ ምናምን ብላ አጽናናው ልክ ህፃን ልጃችሁ በጣም ደንግጦ ወይኔ ማየ ምናምን ብሎ ያያለቀሰ እየጮኸ ሲመጣባችሁ ያን ልጃችሁ እንዳይቃዥ እንዳይፈራባችሁ አይዞ ምናምን ብላችሁ ልጃችሁን ታረጋጋላችሁ አይደለ ይሄን ነው ውሸት ነው አያስፈራም እሱ ምናምን ብላችሁ ታረጋጉታላችሁ እንዳይፈራባችሁ እንዳይቃዥባችሁ ምናምን ልክ እንደዛው ልጁ እኮ ያየው ነገር አለ ልጁ እኮ ትክክለኛ ያየው ነገር አለ መጥፎ ነገር አይቶ ነው የመጣው ግን ያ ልጃችሁ እንዳይፈራ ብቻ እናት ናትና ልጇ እንዳይቃዥባት እንትን ትለዋለች ልክ እንደዛው ከዲጃም እንደዛ ነው ያደረገችው እሱ ከእንትና ከጅብሪል ጨርሶ ሲበር ያንገቱ ጡንቻ እንኳን እየተብረቀ ከዛ ምንድነው ያለችው አይዞክ አትፍራ አንተ ጥሩ ሰው ነህ አንተ እንደዚህ ነው ምናምን ብላ